አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ዛሬ ይዤላችሁ የመጣሁት የበስቡሳ አሰራር ነው። በስቡሳ ብዙ አይነት አሰራር አለው። አረብ ሀገር ስለሆናችሁ በደንብ ታውቃላችሁ። የኔ አሰራር አንድ ብርጭቆ ሰሚድ፣ አንድ ብርጭቆ ዱቄት፣ አንድ ብርጭቆ ኮኮናት፣ ቤኪንግ ፓውደር፣ የሌሞን ፍቅፋቂ፣ ቫኒሊያ፣ 3 እንቁላል፣ ስኳር፣ ዘይት ነው። በመጀመሪያ እንደምታዩት 3 እንቁላል እና ቫኒሊያውን አድርገዋለሁ። እነሱን ጥሩ አድርጌ ካዋሃድኩት በኋላ ከዛ ስኳር ጨምርበታለሁ። ስኳሩን በደንብ አሟሟዋለሁ። ስኳሩ ከማሟልኝ በኋላ ቀጥዬ ዘይት አረጋለሁ። በእጅ ስለመታው የግድ ማሟሟት አለበት። ስኳሩን በደንብ ካሟሟሁት በኋላ አንድ ብርጭቆ ዘይት ጨምርበታለሁ። እንደምታዩ ዘይቱን አረኩበት። ዘይቱንም እንዲሁ እደባልቀዋለሁ ማለት ነው። ጥሩ አርጎ ከተዋሃደልኝ በኋላ የበለጠ ስኳሩ እንዲሟሟ ስለሚያስፈልግ በደንብ ትመቱታላችሁ፣ እንደ ማሽን ማለት ነው። እንደምታዩት እየሟሟ ይሄዳል። ቀጥዬ አንድ ብርጭቆ እርጎ አረግበታለሁ ማለት ነው። እርጎን ደግሞ በደንብ አርጌ አዋህደዋለሁ። እርጎን ጥሩ አርጌ ካዋሃድኩት በኋላ የሌሞን ፍቅፋቂ ጥሩ ሽታ ይሰጠዋል፣ ይጣፍጣልም። ይህን እያረኩ ግን አስቀድሜ ምን አረጋለሁ? አንድ ኩባያ ስኳር ከአንድ ኩባያ ውሃ ጋር በድስት አርጌ አፍልቼ ሌሞን እና ሄል አረግበታለሁ። ወይ በስቡሳው ትኩስ መሆን አለበት ወይ ስኳሩ ትኩስ መሆን፣ ከሁለት አንዱ። ስለዚህ ይሄ ሺራውን ወይንም ስኳሩን አቀዝቅዤው አቆየዋለሁ። ይሄው ዱቄቱን እየጨመርኩ ነው። አሁን አንድ ኩባያ ዱቄት ጨመርኩኝ። በተለይ አረቦች እዚህ ሀገር እንኳን ሱዳኖች ነው በአብዛኛው፣ አንዳንድ ሀበሾችም ይወዱታል። ለቡና ቁርስ፣ ለሻሂ ወይም ለሆነ ፕሮግራም። ይሄ አሁን ኬክ ያዘዘችው ሴትዮ ነው በስቡሳውን ያዘዘችው ማለት ነው። ይሄ ደግሞ ሰሚድ ነው። ሰሚዱን ደግሞ ደህና አርጌ እደባልቀዋለሁ፣ በደንብ እደባልቀዋለሁ። ከተዋሃደልኝ በኋላ ሰሚዱንም አርጌዋለሁ። ይሄ ጁዘል ህንድ ነው እና ሴኒያውን ወረቀት አረግበታለሁ። ወረቀት ማረግበት ምክንያት ሰዎቹ ቤት ሲሄድ ከወረቀቱ አንስቼ እቃቸው ላይ እንዳረግላቸው። ይሄ ቤኪንግ ፓውደር ረስቼ ነበር፣ አረኩኝ። ማለት ዝርግ የሆነ መስሪያ ስላጣሁኝ ለሰው ዲሊቨሪ የምታረገው ሳይቆረስ ምን ሳይል ማለት ተቆርሶ እንዳለ ሁኔታውን እንዲያዩት ከነወረቀ ከዚህ ወስደዋለሁ። ቤታቸው ስደርስ የማቃቸው ከሆነ ቀስ ብለው ይልኩልኛል። ማላቃቸው ከሆነ ራሴ ሄጄ ከወረቀቱ ሴኒያው ላይ አድርገዋለሁ ማለት ነው። እና እንደምታዩት ይሄው ጨርሰናል። ቤኪንግ ፓውደር ተረስቶ ነበረ፣ ይሄው አደረግን። አሁን ሴኒያው ላይ እናደርገዋለን። በ150 ለ30 ደቂቃ ከታች ይበስላል። ከዛ ለ15 ደቂቃ ከላይ ይበስላል። ከበሰለ በኋላ እቆርሰውና ያንን ያፈላሁትን ሺራ አፈስበታለሁ ማለት ነው። ካፈሰስኩበት በኋላ ኮኮናቱን ደግሞ ከላይ እነሰንስበታለሁ። ከነሰነስኩ በኋላ በገስጤር ዘግቼው በኪስ አድርጌ ለደንበኛ አደርሳለሁ ማለት ነው። እና ሞክሩት፣ ወይ በአረብ ቤት ወይ በቤታችሁ ሞክሩት። በጣም ይጣፍጣል። እኔ እንኳን ልጆቼ ስለማያውቁት ምን እንደሆነ ስለማይገባቸው አይወዱትም፣ ብዙ አይበሉትም። ግን ለጎረቤቶች የሆነ ፕሮግራም ሲኖራቸው ወይ ሱዳኔዎች ደግሞ የራሳቸው ልደት ወይ የሆነ ፕሮግራም ሲኖራቸው ለነሱ ሰራለሁ እና በጣም ነው እንትን ላይ ከኬኮች ጋር ከቡና ቁርስ ጋር ሲቀርብ ሱፍራ ያሳምራል ማለት ነው። እና እንደምትወዱት ተስፋ አረጋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። አመሰግናለሁ። ሌላ ቀን ደግሞ በሌላ ከዚህ የበለጠ ቪዲዮ እስክንገናኝ
ደህና ሁኑ። አመሰግናለሁ። ቻው